ክፍል መልቀቂያ ፈተናን በተመለከተ አዲስ መረጃ ወጥቷል። ይህንን መረጃ በስፋት የምንዳስስ ይሆናል። አብሮነታችሁን እስከ መረጃዎቻችን ፍጻሜ እንድታደርጉ በአክብሮት እየጋበዝን ሰላም ጤና ይስጥልን። በያላችሁበት የዓለም ክፍል ሁሉ የሃውስ ሚዲያ ዩቲዩብ ቻናል ቤተሰቦቻችን ሰላማችሁን ፈጣሪ ያብዛልን እንላለን። እንደተለመደው በአዲስ መረጃ ወደ እናንተ ተመልሰን መጥተናል። አብሮነታችሁን እስከ መረጃዎቻችን ፍጻሜ ድረስ በድጋሚ እንድታደርጉ ደጋግመን ልናሳስብ እንወዳለን። በመጀመሪያ ግን ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግዎን እንዳይረሱ። ወደ መረጃው አለፍን። መልካም ቆይታ። የ2015 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ማጠቃለያ ፈተና ከሐምሌ 19 እስከ 30 ድረስ 2015 ዓ.ም ድረስ የመንግስት ዩኒቨርሲቲዎች እንደሚሰጥ ትምህርት ሚኒስቴር አስታውቋል። በትምህርት ሚኒስትሩ ዶክተር ፕሮፌሰር ብርሃኑ ነጋ ግንቦት 9 2015 ተፈርሞ ለሁሉም የመንግስት ዩኒቨርሲቲዎች፣ ለሁሉም የግል ከፍተኛ ትምህርት ተቋማትና ለሁሉም የክልል ትምህርት ቢሮዎች የተሰራጨ ደብዳቤ ፈተናው በተጠቀሱት ቀናት እንደሚሰጥ አመላክተዋል። በዚህም የመንግስት ዩኒቨርሲቲዎች ከሐምሌ 15 ቀን 2015 ዓ.ም ጀምሮ ብሔራዊ ፈተናውን የመስጠት ስራ ላይ ብቻ ትኩረት እንዲያደርጉ የትምህርት ሚኒስቴር አቅጣጫ ማስቀመጡ ተገልጿል። በተጨማሪም በ2015 የመውጫ ፈተና ለመውሰድ የተመዘገቡ በግልና በመንግስት ተቋማት የሚገኙ እጩ ምሩቃን እና ባለፉት ዓመታት የሕግ መውጫ ፈተና ወስደው የማለፊያ ውጤት ያላስመዘገቡት ተማሪዎች በመንግስት ዩኒቨርሲቲዎች የመፈተኛ ማዕከላት ውስጥ ፈተናው ከሐምሌ 3 እስከ 13 ባሉት ቀናት ተሰጥቶ እንዲጠናቀቅ ሚኒስትሩ በደብዳቤው አስነብበዋል። ሚኒስትሩ አክሎም በ2014 ዓ.ም የ12ኛ ክፍል አጠናቀው ፈተና በመውሰድ በልዩ ሁኔታ የሪሚዲያል ፕሮግራም ተጠቃሚ ለሆኑ ተማሪዎች ለአንድ ሴሜስተር የተሰጠው ትምህርት እድል በማዕከል የጋራ ፈተና ተዘጋጅቶ ለተቋማት እንዲላክ፣ ተቋማት ፈተናውን የማስተዳደር ውጤት የመግለጽና በ2016 ፍሬሽማን ፕሮግራም ለመከታተል ብቁ ሆነው የተገኙት ወይም ማለትም በተቋማት ውስጥ ፈተናው ከ50 በመቶ በማዕከል እየተዘጋጀው ፈተና 50 ከመቶ ተደምሮ በድምሩ ከመቶና ከዚያ በላይ ያስመዘገቡትን እንዲያሳውቁ። ይህ አጠቃላይ ሂደት እስከ ሰኔ 30 2015 ዓ.ም